ሰላም ጋይስ እንዴት ናችሁ? የኤግዚት ኤግዛምን ምዝገባ በተመለከተ አብዛኛዎቹ ተማሪዎች እየተወዘገበው ይገኛሉ ማለት ነው። በውስጥም በዩቲዩብም በቴሌግራምም ጥያቄ እያቀረባችሁ ትገኛላችሁ። ለኛ ጥያቄ እያነሳችሁልን ትገኛላችሁ። የእናንተ ጥያቄ ሆነው እስካሁን ድረስ ሊንኩ እየሰራልን አይደለም ወይስ ሊንኩ የውሸት ነው እያላችሁ ትገኛላችሁ ማለት ነው። ሁሉንም አብረን የምናይ ይሆናል፣ መልስ የምንሰጥ ይሆናል። ሶ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩ። እናንተ በውስጥ መስመር እኛን አናግራችሁናል። ሊንኩ እኮ እስካሁን እየሰራልን አይደለም፣ ሬጂስተሩ ክሎዝ ይለናል። ለምንድነው እንደዛ ያለው? ምዝገባው እስካሁን አልተጀመረም እንዴ እያላችሁ ትገኛላችሁ። ምዝገባው እስካሁን አልተጀመረም፣ ግን ሊንኩ በዚህ ሊንክ ነው የምትመዘገቡት። ሶ ከዚህ በፊት ትምህርት ሚኒስቴር እንደገለጹ ከሆነ የኤግዚት ኤግዛም ምዝገባ ከግንቦት 3 እስከ ግንቦት 7 የሚሰጥ ይሆናል ብሎ በስኬጁሉ መሰረት አጋርቶ ነበር። ግን እስካሁን እንደዛ ነበር፣ ግን እስካሁን ትምህርት ሚኒስቴር አንድ ነገር ያወጣው ነገር የለም። በዛው ሊንክ ነው የምትመዘግቡት። እስካሁን ድረስ ሊንኩን ያላገኛችሁ የኛን ቻናል የቴሌግራም ቻናላችን ጆይን በማድረግ ሊንኩን ማግኘት ትችላላችሁ። አዲስ ሀሳብ አስተያየት ካላችሁ በኮሜንት ስር አሳውቁን፣ መልስን የምንሰጣችሁ ይሆናል።